አይዞሽ፣ ምንም አልሆነም። የእንቅልፍ መድኃኒት የሰጠነው። አንቺ እሺ ብለሽ ፈቃደኛ ከሆንሽ ከሀገር መውጣት ካለብን እንወጣለን። አይ ይህን ማድረግ አልችልም። ቆይ ችግርሽ ምንድን ነው? አንቺ ከዚህ በላይ ምን እንዳደረግልሽ ነው ፈልጊው? ሰርጉን ከመሰረዝ በላይ ምን ላድርግልሽ? ሰርጉ አልተሰረዘም። አንተ አይሰማህም ለማለት ፈልጌ እኮ አይደለም። በቃ እኔ የምሄድበት ቦታ አለ። ከፈለሽ መብላት ትችያለሽ። ዳግዬ እባክህ አንተ እንኳን ተረዳኝ። እንደዚህ ይቅርታ፣ ማታ አብሬሽ መሆን ነበረብኝ። ጥዬሽ መሄድ አልነበረብኝም። አይ ወንድሜ ደህና እኮ ነኝ። ቢዛም ደግሞ አልተወችኝም። ማታ አንተ ብቻዬን መሆን ፈልጋለሁ ስትል እኔንም ሲያመኝ ጊዜ አንቺ ጋር በሆን ይሻላል ብላ እኔ ጋር ያደረችው። ቆይ ግን ወንድሜ ቢዛ እያስመሰለች ነው ወይስ የምር ተቀይራለች? አሁን እሱን ተይውና ልብስሽን ቀይሪና እንውጣ። ሆስፒታል መሄድ አለብን። ለምንድን ነው ሆስፒታል የምንሄደው? ወንድሜ አመመህ እንዴ? ንገረኝ፣ ምንህን ያመመህ? ለእኔ አይደለም ለአንቺ ነው። ማታ እንደዛ እየተንቀጠቀስሽ ስትወድቂ ሰው ባይኖር አስበሽዋል? ሲጀመር ትላንት በራሳችን ሀሳብ ተውጠን ማሰብ ተስኖ ነው እንጂ ማታ ነበር መሄድ የነበረብሽ። ምናልባት ያኔ ስትወድቂ ማስታወስ ካለመቻለሽ በተጨማሪ ዶክተሮቹ ያላስተዋሉት ሌላ ህመም ሊኖር ይችላል። ስለዚህ መሄድ አለብሽ። ወንድሜ አሁን እኮ ደህና ነኝ። በቃ አላመመኝም። አሁን ደህና ነኝ። ያው ከፈለክ አሁን ስታይ ምን ነው በሽተኛ የሚመስለው? እንደውም ስትታይ አንተ ነህ የታመምክ የምትመስለው እና ሄደህ ትታይ ባይ ነኝ። ሲኔ እየቀለድኩ አይደለም። አሁን ወረጅና ልብስሽን ቀይረሽ ነው። ጤነኛው እኛ አትሆኚ አንቺ ሳትሆኚ ዶክተሮቹ ነው የሚወስኑት። ኡፍ ወንድሜ በቃ አልሄድም። ይኸው በቃ አላመመኝም አልኩህ አይደል እንዴ? ይጫውን ሰው በዛው። ኧረ መሄድ አትፈልጊም? አዎ አልሄድም። እንደዛ ነው ተሻ በጣም ነው የምፈራው። እንዳትጠቂ ቤዝዬ እባክሽ። ወይኔ ጉዴ! ምን አይነት ነፍሳት እንዳለች ነገር እባክሽ ቤዝዬ እባክሽ። ይታባሽ አገኘሁሽ። ለካ እንደዚህ ፈሪ ነሽ እንዴ አንቺ ማድረቢ? በእኔ ቤት ላይ ነው እንደዚህ የምትጫወቺው? ስራሽ ምን ይሻልሻል? መዳን አትፈልጊም እንዴ? ለምንድነው መድኃኒት መጠቀም አልፈልግም የምትይው? ቆይ ወንድምሽንስ በዚህ ልክ ለምን የምታስጨንቂው? ዛሬ ባየነው የሐረግ ድራማ ክፍል 73 እንደጠበቅነው አይደለም እና አሁን በመጨረሻ አካባቢ ያየነው በክፍል 73 እነ ቤዛ ምንድን ያስደነገጣቸው? ማነውስ ወደ ቤታቸው የገባው? ፖሊስ ወይስ ያፌት ወይም ደግሞ ኤፍራታ? እስኪ በኮሜንት ስር ግምታችሁን ንገሩ። የነናታና የቤዛ እና የቢኒ እቅድ በያፌት ከሽፏል። ያፌት ቀደም ብሎ ከኤፍራታ ተፈራርሟል። እናም ያፌት ይህንን ነገር እንደሚያደርጉ አስቀድሞ ገብቶት ነበረ። እንዳያችሁት በካሜራ እያንዳንዳቸው የት እንደሄዱ የት እንደሚውሉ ምን እንደሚያደርጉ ያቅ ነበረ። ለዛም ነው እሱ እነዚህ ልጆች በሰርጉ ጊዜ የሆነ ነገር ያደርጋሉ ብሎ ስላሰበ ቀደም ብሎ
ከኤፍራታ ጋር ሄዶ የተፈራረመው? እስኪ የያፌት አድናቂዎች ካላችሁ ይህንን ልጅ ሁልጊዜ ቀድሟቸው ነው የሚገኘውና የያፌት አድናቂዎች እስኪ በኮሜንት ስር አሪፍ ስራን የሰራው ብላችሁ ጻፉ። አሁን ናታን በኤፍራታ ተስፋ ቆርጧል። እኔም ልሽ ከዚህ በላይ ምን ላድርግብሽ ብሏታል። ቀለበት ይዞ በቃ አግቢኝ ካሁን በኋላ እንደዚህ መሆን የለብንም ብሎ ቢለምናትም እሷ ግን አሻፈረኝ ብላለች። ለምን? እቅዱ ሌላ ስለነበረ እሷ ከያፌት ጋር ተፈራርማ ስለነበር እና አሁን ናታን ተስፋ በጣም ቆርጠዋል። ቤዛ ግን አሁንም ይህን ለበጎ ነው ብለህ ማለፍ አለብህ እና አይዞ እጅን አጣጥፈ መቀመጥ የለብህም። አሁንም ሌላ ነገር መሞከር ካለብንም መሞከር አለብን ብላለች። ቤዛ ግን የእውነቷ ተቀይራለች ወይስ እስር ቤት እያለች እቅድ ነበራል? እያንዳንዳቸውን አሳያቸዋለሁ ብለህ ስትሞክር ነበረ። አሁን ቤዛ ያንን እስር ቤት ሆና ያቀደችው እቅድ የተወቹ ይመስላችኋል ወይስ ቀስ በቀስ እቅዷን እየሰራች ነው? ምን ይመስላችኋል? ጽዮን ለራሱ ቤዛ ግን እንዴት ነው እያስመሰለች ነው ወይስ የእውነት ተቀይራለች ብላ ለወንድሟ ለናታን ስትጠይቀው ነበረ። ናታን ግን ሙሉ በሙሉ ተቀይራለች ብሎ ነው ውስጡ እያሰበ ያለው። ግን ቤዛ ምን እንደምታደርግ አይታወቅም። የጽዮን ጉዳይስ? ጽዮን አሁን ትውስታ ሙሉ ለሙሉ የተመለሰ ይመስላል። እናም አሁን በኤፍራታ ክፍል አድራለች እና ብዙ ትውስታዎችን መጥቷታል እና ኤፍራታ ይቅርበኝ፣ ያደረግኩሽ ሁሉ ሳላቅ ነውና ይቅርታ አድርጊልኝ ስትላት ነበር። እናም ከዚህ ከአረመኔው ያፌትን አላቅቀሻለሁ፣ እረዳሻለሁ ስትላት ነበረ። እስኪ ቤተሰቦች ጽዮን ወንድሟ ያፌት መሆኑን አታውቅም፣ እሱ ግን ያውቃል እና ይህንን ነገር ስትነግረው ተዋት ኤፍራታ ብትለው የሚተዋት ይመስላችኋል? እህቱን በጣም እንደሚወዳት እናውቃለን እና ምን ብሎ ሊመልስላት ይችላል? እንዴትስ ብላ ነው ለኤፍራታ የምታቅሳት? ሌላው ነገር ነው ሉሊት ይህንን ማድረጓ ጽዮን አውቃለች። ጽዮን ትውስታዋን እንድትረሳ ያደረገቻት ሉሊት መሆኗን አውቃ ግን ይህንን ነገር ብሎ መናገር አልፈለገችም። ለምን ይመስላችኋል? ሉሊትን መፈጠሯ እስክትጠላ ድረስ አሳያታለሁ ብላለች እና አሁን ጽዮን በቀሏን በሉሊት ቀጥላለች ማለት ነው። እና እንቅልፉ ሲነሳ ምን ነበረ ያለው? እነዚህ ልጆች የእጃቸውን አሳያቸዋለሁ፣ እያንዳንዱ ያደረጓትን ነገር አሳያቸዋለሁ ብሎ ነበረ። እናም በመጀመሪያ አካባቢ የጠየቅናችሁ ጥያቄ አሁን የተመለሰላችሁ ይመስላል። ያፌት ዝም ብሎ እንደማይቀመጥ እያንዳንዱ ደግሞ ምን እንዳደረጉ ያውቃል። እናም ከቤዛ ሊጀምር ይችላል። ከቤዛ ጀምሮ ከዘመናታን ቀጥሎ ደግሞ የቢኒያም የሚያደርጋቸውን አይታወቅም ይህንን ልጅ። እናም ኤፍራታ ባሰበችው መንገድ እየሄደ ነው። ለሚቀጥለው ክፍል ምን ሊኖር ይችላል የሚለውን ትንሽ እናካፍላችሁ። ኤፍራታ ያሰበችው ነገር የተሳካላት ነው። አሁን ያፌትን ሚስት ሆናለች። ያፌት ሚስት ሆናለች ነው ከተፈራረሙ በኋላ አሁን ኤፍራታ አንደኛ ለያፌት የያዝከውን ማስረጃ ስጠኝ ወይም ደግሞ አጥፋው ብላ ትጠይቋለች። ለናታን የያዘበት ማስረጃ ይህንንም ሙሉ ናት አሁን ሚስቴ ነች ብሎ ስለሚያስብ ያጠፋዋል። ሁለተኛ ደግሞ ሴቶችን ትታቸው ህይወታቸውን ይኑበት፣ አንተ ከኔ ጋር መኖር ከፈለግ እነዚህ ነገሮች ማድረግ አለበት ትለዋለች። ይህንንም እሺ ብሎ እንደሚቀበላት እየታወቀ ነው እና በሶስተኛ ደግሞ ኤፍራታ ይህንን ነገር ካደረገ በኋላ ያፌት የናታን ቤትን ታስመልሳለች። ያፌትን መጀመሪያ ያፌትን ታሳስረዋለች። ቀጥሎ የናታን ቤትና ድርጅት ታስመልስላቸዋለች ማለት ነው እና ይህን
ነገር ካደረገች በኋላ ለናታን በሆዷ ውስጥ የያዘችው እርግዝና እኔ እርጉዝ ነኝ ካንተ አልብሻለሁ እንደምትልና ሁኔታ ወደ ድሮ ፍቅራቸው ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል በኮሚኒቲ ቻናል ቀደም ብለን እንለቀዋለን። ዛሬ ወደዚህ ቻናል የመጣችሁ የመጀመሪያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻናል የሐረግ ጥናት እንዲሁም ሌሎች ድራማዎችንና ትኩስ ነገሮችን አጠር አድርገን እናቀርባለን። ሌላ ደግሞ አዲስ ድራማ ፍላጎት የሚል ተጀምረዋል። ወደዳችሁት? ይህንን ፍላጎት የሚል ድራማ ከዮአዳን እና ከሐረግ ድራማ የተውጣጡ ተዋናዮች ናቸው ያሉትና በጣም ምርጥ ድራማ ነው። እስኪ የጀመራችሁ ካላችሁ በኮሜንት ስር አዎ ጀምረናል፣ አሪፍ ነው ብላችሁ ጻፉ። እናም ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። Love it? Save it. Buy it later on the Amazon app. Download the app. Elevate your banking experience with Mushrek Neo. Boost your earnings with up to 3,500 bonus with your... ቁጭ ብለን እናወራለን።